ይሄ እጅሽ ሲቆሽሽ ከዚህ ውጪ ማንንም አያጥብልሽም ሌላ ሰው መጥቶ ያጥብልኛል ብለሽ እንዳትጠብቂ እንደዚህ ከሞት ጋር እንዲስ ከመተያየት በሚደርስ ደረጃ ነው ያለፍኩት ልክ አንተ ትላንትና ማታ ነይው በነገር እንደሚያስ ከሰሉን ነው አይሻልም እሺ በትላንት ማታ ነገር ያዢ እሺ ነገር ይኸው ከሰል ግን ባፈር ብላ እናቴ ስታሳድገን በምንም አይነት ነገር ውስጥ ብታልፉ ተመስገን ብቻ በሉ ትላለች ሁለታቸው አይ የሞተ ተጎዳ ይባላል ያለን ነው የሚጎዳው የሞተማ በአንድ ስሙ ባባሱ ቅፍ ነው ያለው ተመስገን የሚባልበት ምክንያት ስለሆንኩኝ በጣም ደስተኛ ፍቅር መልክ ቢኖረው የምሬን ይሄን ቤት የሚመስል ይመስለኛል ተወዱስ ቤት ያፈራው ሰዓት ላይ ያለነው ከዛ ወደ ቤት ያፈራው ዛሬ ምን ሄድባትን እናሳይ እናውራ አንቺ አያስችልሽም እኔ ላውራ እንዴ እኔ ባይዘው ከቤት ያፈራው ሁሉ የሚገርመኝ ነገር አዲስ ቦታ ማወቅ ነውና ዛሬ ያለንበት ሰፈር ምን ሰፈር እየተናገረ ነው ፉሪ ናፍቆት ፉሪ የገባት ወደ ፉሪ ደርሰን ወደ ጀሞል ተወስደን ነበር ቦታ አለማወቅ of course እና ገና በጣም ብዙ ሰፈሮች ብዙ አካባቢዎች ከዛ ደግሞ የተለያዩ ከተሞችም ጋር ደግሞ እንመጣለንና ዛሬ ቤት ያፈራው ምን ነው ማንን ነው ምን ቋደሰው በማህበራዊ ሚዲያ ላይ በደንብ በስፋት ይታወቃል በጣም የሚያምርም የሚያሳዝንም ታሪክ አላት ስትጠራን ባንድ አፍ ነው ያላት ባንድ አፍ በጣም ደስ ትላል እናንተም ተወዷታላችሁ ይሄ ነው ቤቷ በተነገረን መሰረት አወቀች ነው ባይዘው ወይኔ ቅጽል ስም እንደምሻ ማፔ ነው ምንሽ ጉግል ማፔ ጁማፔ እግርሽን ተቆጣጣሪ ከጁማፔ ከእንትንሽ እዚህ ቤት ነበር የድሮ መጥሪያ አይደል አዎ እዚህ ቤት እንትና እናት አሉ የሊያ እናት አሉ ይባላል ሰላም ወይኔ ሄሎ እንዴነ ፈገግታ ያገሩ ኧረ ማማር ነው ያለው ተሳሳትን ልክ ነው በደንብ ሶሻል ሚዲያ ላይ የምታቋት እያልን የመጣው እንዴት ናችሁ እንኳን ደህና ቆየሽ እንደው ልጆች ያሉ ቤት ልጆች የሉም ትምህርት ቤት ናቸው እውነት ለምን አይመጡም ለምን አናስመጣቸው ፈተና ናቸው አይ ነው ቀላል ትምህርት አቋርጠው የዝልጅ ተምረሽ ነው የፎረፍን እንኳን ደህና መጣችሁ እንኳን ደህና ቆየሽ መጣስ እንደውልሽ ስምሽ አትክልት ምን ለማለት ነው አትክልት የሚባል ነው አትካሉ ተሰሚታ አንጻ እኔ ሀረር ልጅ አይደለሁኝ አዎ እና አባቴ ነው ያወጣልኝ ሀረር ደግሞ በጣም በፍሩት ምናምን የታወቀች ናት አትክልትና ፍራፍሬ በደንብ ሀረር አለ አዎ ፍሬ ይሉኛል አንዳንድ ፍሬንዶቼ ኩድራ የሚሉኝም ሊስሉ ፈገግ ምናምን ደስታ ሁሌ ነገር የሚታይብሽ ፊትሽ ላይ ሁሌ ደስታ ጨዋታ አይነት ነገር ይታያል ባይዘው በጣም ቆንጆ ነሽ በጣም thank you ኢትዮጵያዊ ብዙ ሰው ይላል ማለት ፈገግታዬ ነው ከልቤም ስለሆነ ነው መሰለኝ ላለመሳቅ ፈቃደኛ አይደለም ሚዲያ ላይ በራስሽ በግል ስቶሪሽ ነው ብዙ ጊዜ ግል ስቶሪሽ ስታረጊ ወደ በኋላ እናወራለን ከባለቤትሽ ጋር የተያዙ ጉዳዮችን ስታነሺ ነው የምናቀሽ ግን አትክልት ፕሮፌሽኑ ምንድን ምን ላይ ነው የተሰማራችሁ እኔ ንግድ ላይ ነው የተሰማራሁት ታምሽ ማለት ነው እግዚአብሔር ይመስገን ይሄ እየሞከርኩኝ ያለሁኝ ወይ ሀብታም በጣም ማለት ስራ ምንም አይነት ነገር ዋናው ስራ ስቴሽነሪ ነው የምሰራው አሁን ሀብታም ነው አሁን ሀብታም ነው ነጋዴ እየሞከርን ነው እኛም ስትጋብዥን ቶሎ ለመምጣት የፈለግነው ስናወራ ከናፍቆት ጋር የምታደርጊያቸው ፖስት የምታደርጊያቸው ከባለቤትሽ ጋር ተያይዞ ምናምን ታሪክሽ በጣም ይስባልና ትንሽ ነገር እስቲ ስለ ባለቤትሽ እንጠይቅ ይቅር ሁሉ እናባባሻለን ኖ ዌይ አም ኦኬ በጣም እግዚአብሔር ይመስገን ስንት ጊዜ ሆነ አሁን 5 አመት ከ6 ወር መቼለታ ሆነ ሁለት ልጆች አሉኝ የባለቤቴ አንድ ሌላ ትልቅ ልጅ አለች የኔ ናት አሁን ከሱ ያገኘኋት ትርፌ
በትዳር ምን ያህል ጊዜ ቆይታችኋል? 10 ዓመት። ለመላመድ በጣም ብዙ ጊዜ ነው አይደል? እንትንም ነው በ10 ዓመት የ50 ዓመት ሜሞሪ ነው የሰራ ነው እና የኖር ነው። ከባድ ነው እንደዚህ እንደ ጓደኛ የምትቀርቢውን ከዛ በጣም ደግሞ ብዙ እድሜ አብረን እንኖራለን ብለሽ ያሰብሽውን ሰው ማጣት ደግሞ በጣም ከባድ ነው። ዋትረጫጫላችሁ ምናምን አብራችሁ ትላፋላችሁ በጣም የሚል ነው። እሱን ብታይ መንጌ ባለቤቴ መንጌ ነው ስሙ እና እሱ ከልጆቹ ጋር በጣም ይላፋ ነበረ። በጣም ውሃ ይረጫጫሉ ምናምንና የሱን ነገር ማስቀረት አልፈለኩም። እኔ ልፊያ ምናምን አልወድም ነበረ። ልጆች ፐርፌክት የሆነች እናት አይደለም የሚፈልጉት። ልጆች ደስተኛ እናት ነው የሚፈልጉት። በጣም እግዚአብሔር ይመስገን ደስታችንን አልወሰደብንም። በዚህ ሁሉ ውስጥ ብናልፍም ቀላል የሚባል አይደለም። ዛሬም ድረስ ቀላል አይደለም። በጣም ልጆች ድንገተኛ ልቤ ሬዲ ያልሆነበትን ጥያቄ ይጠይቃሉ። እኔ ጥቁር መልበስ ምናምን ፖይንቱ አይታየኝም ነበር። ጥቁር አልለበስኩም። ሰው ከባሉ በላይ ማን ይሞትበታል? አሁን እንደዚህ መሆን ምን አስፈለገ ተባልኩ። እኔ ነኝ የልቤን ማቀው አይደለም፣ ግን ሰው እንደሱ አይረዳሽው። ግን ሲናፍቀኝ ነው ማልችለው። በጣም በቃ ፖስታለሁኝ፣ አለቅሳለሁ። ዲፕሬሽን 5 ቀን 6 ቀን ከመኝታ ቤቴ ላልወጣ እችላለሁ። እንቅልፍ ማይወስደኝ ምናምንና ሰዎች ምን ነው ባል ሲሞት ያንቺ ባል ብቻ ነው እንዴ? ከዚህ ይሄ ያንቺ ባል ብቻ ይሞት አስመሰልሽው? ምን ሊሆን ለፈጣሪ እንትናልሽ አልመቻልሽ ምናምን አሉ ይሉኛል። ግን ያው ባል ሲሞት የመጀመሪያ ላይ ሆን ይችላል። ባል ሲሞትብኝ ግን የመጀመሪያ ነው። አላቀው ሰው እንዴት ገና ወደፊትም እኮ ላላቀው እችላለሁ እንዴት እንደምሆን። ግን እኔ በጣም ለመጽናናት በጣም ነው የታገልኩት። ብዙ መተናነሶች ውስጥ አልፌ ነው ዛሬ ላይ የደረስኩት። ቀላል አይደለም። ለልጆቼ መገኘት እስከሚያቀተኝ ድረስ እንደዚህ ከሞት ጋር እንዲስ ከመተያየት በሚደርስ ደረጃ ነው ያለፍኩት። ጥቅም ያለኝ አይመስለኝም። ለልጆቼ የሚገባቸውን ህይወት እየሰጠኋቸው አክቲቭ ሆኜ አልሰራማ። ሶ ኤክስፔንሳቸውን በትክክል የተሻለ ነገር ብቻ የተሻለ ነው ማኖር የምፈልገው የነበረው ልጆቼ። ሶ ያደረኩት ስላልሆነ እየኖርኩኝ መሆኑ ጥቅሙ ጠፋብኝ። በቃ ህይወቴ ማቆም አለበት ያልኩባቸው ሞመንቶች ላይ ደርሼ ነው የተመለስኩት። ግን እግዚአብሔር ቸርነት ያልፋል። በዚህ ሁሉ ውስጥ ምን ተማርኩኝ? ራስን አለመተው። በቃ ለራስሽ መታገል ነው ያለብሽ። አንድ ወዳጄ አንድ ጊዜ ምን አለኝ? አትዬ እዩ ራስሽን አለኝ። እንዴት እንደተጎሳቆልሽ ግሬ ነው እኮ የመሰልሽው አለ። ሂጂ ስፓ ግቢ፣ በቃ ራስሽን ተንከባከቢ። ይሄ እጅሽ ሲቆሽሽ ከዚህ ውጪ ማንም አያጥብልሽም። ሌላ ሰው መጥቶ ያጥብልኛል ብለሽ እንዳትጠብቂ። አሁን ከሰው ኤክስፔክት ባደረግሽ ቁጥር ህይወት በጣም ነው እየከበደብሽ የሚሄደው። ከዛ ደግሞ ሀዘን የሰውነት ህመም እንዳለው ሳቅ ሪሊ ራስ ምታት ምናምን ብቻ ሳይሆን ቁርጥማት አለው፣ ባክ ፔን አለው። ልክ እሱን ሳቅ ደና መሆን ጀመርኩ። ለምን እኔም የታመምኩ እየመሰለኝ ነበረ። ወይኔ ልጆቼን ጥዬ እኔም ሆስፒታል ሲሄድ ምንም የለብሽም ነው የሚባለው፣ ግን እኔ ያመኛል። በዛ እንደዛ እነዚህን ሁለት ነገሮች ሳቅ እኔ ደና መሆን ጀመርኩኝ። ከሰው ኤክስፔክት ማድረጌን ስተው ምናምን። ወይኔ እኔ እኮ ስለ ባልሽ አውሪ ካላችሁ ቀኑ መሽቶ ይነጋል። ባይዘው ቀኑ መሽቶ ይነጋል። ስታወሪ በጣም ጽሁፍሽን ማንበበናልና ስቶሪ ቴለር የሚባል ሰው ነሽ። እኔ አሁን ባይቆም ደስ ወሬው ቡና እናፈላለን። ቤት ያፈራውንም እስቲ የሆነች ነገር ጉድ እንበልና እንዴት ነው ሙያ ላይ እንዴት ነሽ?
ሙያ ጥግ ድረስ መስራት ግን ስራት ወጂ ያሉት ታዲያ በምን ጥግ ድረስ ታወቀታል? መገኘት እንትኑ ሞራሉ ሲመጣኘት ያለብኝ ሰዓት ላይ ዛሬ ተገኘ። ዛሬ ማኛ ተራራ አይ ተገኘ ጉድ እና ጉድ ባሉ እንጂ ግን እንዲህ መባል ከተቻለ እኔ ሙያ ጥግ ድረስ ነኝ። እሺ ግን ስራት በሩ እንደዛ አይደል? አይ እና አሁን እናትሽ ቤት ምናምን ስትኖሪ በጣም ይሄ ሙያ ተምረሽ ሰርተሽ እቺ ማጠጋጋት ይላታል ፈረች። በነገራችን ላይ አብዛኛው ሰው ስራ ወዶ አይደለም የሚሰራው። በተለይ የቤት ውስጥ ስራ ናፍቆት እኔ አብዛኛው ሴት እኔ አሁን ወድጄኛል። በዛ የተንገላተሽብኝ እኔም ደስ አይለኝ ማውቃ ማጠብ የቤት ውስጥ ስራ እና ወቃ ማጠብና ቤት ሞልወል ማለት ናፍቆት ማረግ ነው። ኩክ ማረግ ነው ደስ ይለኛል። እሱ ማረግ ነው እንጂ የፈረንጅ ነው። እሺ ሰላም ለዚህ ኪችን እንደዛ ለዚህ ኪችን ሰላማችሁ ይብዛ። እናንተ እስቲ ሰላም ቤት ያፈራው ላዛኛ ነው? አዎ የኔ ቤት ያፈራው ላዛኛ። ቤት ግን ላዛኛ ሲያፈራ ይቻላል ያበሻ ቤት። እኔ ግን እንደ ራሴ ቤት ፈፈጥኩት። እሺ እንደ ቤትስ የላዛኛ ማባያ አለኝ። ሳላድ አረድ ሳላድ ምናምን መብራት እኮ ጠፍቶብን አይ ነው። እስቲ ከሰላየ ሙያችሁ ይታይ ሊያለችልሽ ነገረች እኮ ሊያ ከሰል ይያዝላታል። የሰላጣው ግባት ይያዝለት ሰው ነገረኛ ነው ወይስ ተቃጠልለት ነው? እኔ ደግሞ ማቀው በጣም የሥራ ሰው ነው። አይ እስቲ በነገር ላይ ያይዘው ከሰሉ በጣም ነው የሚቀጣጠልልሽ። አምጪው ያያ በቃ እኔ በከሰሉን ከፋፍቺ በነገር እያወራሁት ይቀጣጠል። አንተ ትላንትና ማታ ነይ ይሄው በነገር እስቲ እንደሚያያዝ ከሰሉን ነው አይሻልም? አዎ በይ እሺ። በትላንት ማታ የነገርኩን ነገር እንትን ብለሃል። ቆይ ገላለሁ። እሺ ተቀጣጠለ። አዎ ከዚህ በላይ እንዴት ይቀጣጣል? በነገር ኢንቴንሽኑ ነው እኮ ነገር ባይዘው ወይ ንግግሩ አይደለም። ነገር ከልብ ያለው ኢንቴንሽን ነው እንጂ ንግግር አይደለም። እሺ ከልቤ አሁን ከከሰል ጋር ከልቤ እንዴት ወራረደ ነገር ያዢ። እሺ ነገር ይኸው ከሰል ግን ቋፈር ብላ ከከሰሉ ጋር እኮ አይደለም። ዞር በይ ከሰው ጋር ነው ብትይሽ ደግሞ ለከሰል ኢንቴንሽን ዞር በይ ኢንቴንሽን ያቺበት ፈረንጅ ራስሽ ነሽ እኮ አባባሉን ላይ ነገርሽኝ። ከሰል ኢንቴንሽን የከሰሉን ነው የምልሽ። ከሰል ነገረኛ ሰው ከሰል ይያዝለታል ያልሽኝ እኮ ራስሽ አላ ነገረኛ ሰው ከሰል ይያዝለታል። አዎ በምን ነው እኮ ያልኳችሁ ያለሁት። እስቲ ነገረኛውን ከያዝሽ አንድ ነደደልሽ ምን ስላረኩት ስላራገብኩ ስለሰራ ሁሉም ያራገብኩ ነው። እናቴ አለበሙሉ ውስጥሽ ነው እንደዛ ነው። አይ አሁን እኔ በሆነ ማራግበው 6 ሰዓት ሊፈጅብኝ ይችላል። እኔ ሲጀመር ማለት ነው መጀመሪያ እንዳገባው የሆነት ወይኔ ጌታው ትዳር ይሄ ነው እዚህ ውስጥ ነው ነው ምናምን ያልኩት ከሰል ያቀጣጠልኩ ቀን ነው። እሱን ምን ትይዋለሽ መሰለሽ ዴፊኒሽኑ ስላለ ሰሪው ሾክላታሪው አሁን ቡና እንዳፈላልሽ ሰላም ይበሰጭኝ ይሻላል ወይስ እዚህ እንዳራገብኩ ለያየ በናሽ ቆንጆ ቡና ፍስቲ ሰሞኑን ወፍራም ቡና ነው። እሺ ወይ መጠየቅ ከተቻለ መንጌ ምንድነው የገጠመው የጤና ነው ድንገት ለኛ ነገር ነው? ሆዴን ቆረጠኝ አለ። ወደ ዶክተር ጋር ልንገባ ወረፋ ቁጭ ባልንበት ነው ከፍቼ እያየሁኝ ምንድነው አድቫንስድ ፓንክራቲክ አላቀውም ወርዱን። ከዛ ሜታስታሲስ ነው ምናምን ቱ ሊቨር ይላል። ከዛ ያችን ወርድ ብድግ አድርጌ ጉግል ላይ ከተትኩት። በዛ መሃል ሆዴን ቆረጠኝ ብሎ መንጌ ሽንት ቤት ሄዶ ነበረ። ከዛ ልክ ወርዷን እዛ ላይ ሳደርገው ያው ካንሰር ነው የሚለው ነው ፓንክራቲክ ቆሽት። ከዛ ያው ምን እንደተሰማኝ ምናምን እንዲነው ልልሽ አልችልም። ለካ አድቫንስድ ማለት በሕክምና የመጨረሻው ላስት ስቴጅ ማለት ነው። ከዛ ሳነብ በቃ ማክሲመም 3 ወር በጣም ጥሩ ትሪትመንት ከተገኘስ ላይክ 8 ወር ምናምን ይላል። እዛ ደረጃ ይደረስ። ከዛ ዶክተሩ ጋር ገባን። ዶክተሩ የእጢ ነው ያለው የሆነ ሆስፒታል ጠራልንና እዛ አንኮሎጂ አለ እዛ ሄዳችሁ እሱ ያገኛችኋል ምናምን አለ።
እግዚአብሔር ሲረዳኝ ለኔ ሲል አንኮሎጂ የምን ሐኪም እንደሆነ መንጌ እሱን አንደርስታንድ አላረገልኝም። ፔኑን መቋቋም ስለማይችል ያ ሪዛልት የሚያሳየው ሰውዬ አንኮንሺየስ ሆኖ ይተኛ። አዎ መቆም መቀመጥ መተኛት ምንም የማያስችል ህመም ነው ሊሰማው የሚገባው የዚህ ህመም ባለቤት ይላሉ። ከዛ ግን ምልክቱ አልነበረም? ሄዳችሁበት ጊዜ ነበር ምልክቱ? ምንም ከሱ በቃ እንዳልኩሽ ጸበል መጠመቅም ሲጀምር እንትና ከዛ በፊት መንጌ እኔ ነኝ በትንሹም በትልቁም ራሴን አመመኝ ምናምን እያልኩ እሱ ምንም እኔ አልሄድም ሐኪም ቤት። የኔ መድኃኒት የት እንዳለ አውቃለሁ። የኔ መድኃኒት ንቡ ሚካኤል ነው ያለው እንዳለው ከመንጌ ከሰኞ ጀምሮ ምንም አይነት ፔን እያስተናገደ አልነበረም። ምንም ያው የመጣው እንደዛ ኃይለኛ የነበረው ቁርጠት ምናምን ጠፋ። ዶክተሮቹ ደግሞ እዚህ ጋር የሚሉን ነገር አለ አይደለ? ይሄ የዚህ ሪዛልት ባለቤት አንኮንሺየስ ሆኖ ይተኛ ምናምን ሶ እንትን አለብኝ። በቃ እግዚአብሔር እያዳነልኝ ነው ባሌን ብዬ ሰኞ ለታ ጀምሮ ፔን ከዛ ሆስፒታል ዶክተሯ ነገርኳት ቀድሜ ሄጄ አያውቅም ምን እንደታመመ አትንገሪብኝ፣ በቃ ሽንቱን ብቻ ያሸኝልኝና እኔ ይዤው ልሂድ ወደ ቤት ስላት በጣም ይሄ ዲናይ ላይ እንዳለሁኝ ምናምን አውቃለች። በጣም አሳዘንኳት መሰለኝ። እሺ ያለች። ከዛ ምን አለችው እጢው ትንሽ ስላደገ እሱን የሚያስታግስልክ መድኃኒት ልስጥክና አሁን በቃ ቤት ሄደክ ትመጣለህ አለችው። ኦልሬዲ ግን ደካም ብሎታል ይዛል። ከዛ መጣን። ወንድሞቹ ነበሩ ደገፉት እና ደረጃውን ይዘውት ወጡ። እዚህ ሳሎን ረፍ ስለው አልጋዬ ላይ ነው ማረፍ የምፈልገው አለ። ከዛ ይዘውት ሄዱ። ይዘውት ወጡ። በቃ ፎር ሰም ሪዝን መከተል አልቻልኩም እኔ። ሌላ ቀን እኮ ከስሩ እንኳን አልለይም። ከዛ ይዘውት ወጡ። ሜቢ 5 ደቂቃ ምናምን ቢሆን ነው በቃ ቁጭ እና የእናቴ ጩኸት ነበር። አምላከ ቅዱስ ጊዮርጊስ አምላከ ቅዱስ ጊዮርጊስ ያ በቃ ብቻ እንደዛ ጩኸት ምናምን እንትን አለ። እንዳልኩሽ ትልቋ ልጁ ከነሱ ጋር ነበረች። እየሮጠች መጣችና ነርስ ከዝኔ ነበረች ቤት እሷ አሳለች። በቃ I feel something የሆነ ነገር እንደተፈጠረ እዛ በቃ እሱ ነው መጨረሻው ሲነግሩኝ በቃ ገባን። ልክ አልጋ ላይ ስናስቀምጠው እንዲህ ሸርተት ብሎ ዛት ሲታል ያረፈው የእውነት ያ እነሱ የሚሉት የህመም ደረጃ ላይ እዛም አልደረሰም። አው ግን በእናታችሁ አሁን ኦኬ በጣም ግን ብርታትሽ በጣም ጠንካራ ነሽ። ብርታትሽ በጣም ለሰዎች ይገባል። ብዙ ሰው አለ አይደል በተለያየ ፈተና ውስጥ የሚያልፍ ብዙ ሰው ያጣ ሰው ምናምን ግን የሆነውን መንገድ ትልቁን መንገድ አልፈሽው የቆምሽበት መንገድ አሁን ዛሬ ላይ በትኩሱ ዛ ችግር ላይ ላሉ ሰዎች የእውነት በጣም ብርታት። አዎ ግን የምርም ደግሞ ዛሬ ልሞት ነው እንዴ የሚያሰኝ ፊሊንግም አስተናግጄ ነበረ። በጣም የተረሳው ሁሉ ሰው እየኖረ እኔ ቆምኩ ይመስለኝ ነበረ። እንደ ቀልድ አይደለም እዚህ ጋር ያደረስኩት ግን ሁሉም ያልፋል በሰዓቱ ለኔም ያልፋል እኮ ሲል እያፌዙብኝ ነበር። እዛ ችግር ላይ ላለ ሰው ያልፋል ማለት ዘበት ነው የሚመስለው። ግን ያልፋል ምንም አይነት ህመም ምንም አይነት ሀዘን ምንም አይነት በቃ ምንም ዛሬ ያለፍንበት ያለው ችግር ኤቭሪቲንግ ያልፋል። ደስታም እግዚአብሔር ይመስገን እኔ ይሄናሽ። አዎ ሰለቡና ያጠጣው ደግሞ እሺ ሰላጣ አይነት የሚያስረሳ አይ ነው። እግዚአብሔር ይመስገን ዛሬ እዚህ ስሜት ላይ ያደረሰሽ እግዚአብሔር ይመስገን ማለት ሚጥዬ ያለ እግዚአብሔር ራስ አይሆን። እሺ እኔ ቆንጆ ወደ ቡጣ ገባሽ
አሜን አሜን። እኔ ከናፍቆት በላይ ቡና የሚወድሻል አይመስለኝም ነበር። ወይ እኔ በጣም ነው የምወደው ቡና ቤት ያደምቃል። አዎ በጣም እና እንትን ይላል ማስተዋልን ይጨምራል። አይኪው እኔ ቡና ማስተዋል ቢጨምር ኖሮ ማለት ነው ደነዛዝ አርቲፊሻል አስተውሎት እንደኔ ያስተውልም ነበር። አንቺ ምን ማስተዋል መች ይጎልሻል አንቺ? ምግባችንና አቀራረብ ደርሰሻል? ቡናሽ ደርሷል? ቡና ይደርሷል። ሳህኔን ላምጣ በቃ። ቡና ያረጋጋል። ቡና በጣም ግት ያረጋል እና የደበረሽን ነገርማ በስማ አትራይን እያልሽ ነው አይደል? አልደረስኩበትም። እሺ አይ ደርሰሽ ምን ገጫገጫው ታዲያ ነው እንትን ቤት ያፈራው ፒዛ ላዛኛ አፍሪካ ያቀማል። እኛ ስንመጣ ይጣድፍ ነው እስካሁን ወጣ ገባ ያለባት ነበር መብራት። ልጆች ምግብ ያመስላሉ ታበስላላችሁ ነው እንዴ? እንደውም ቡና ቁርስ ኩኪስ እንበላለን። ማማዬ ትልቋ ብታይ ኩኪስ ትሰራለች፣ ትሸጣለች። እውነት ክረምት ላይ በደንብ ነው የሸቀለችው። ትሸጣለች ማለት ፖስት አደረኩላትና ደግሞ በጣም ነው የሚጣፍጠው። ተቀምሱታላችሁ። ቆይ ኩኪሷ አለማ እሷ ይሰራችሁ? አዎ በጣም ነው የሚጣፍጠው። እንደዚህ አራሶች ምናምንም እንትን ሲሉ አድርገንሽ ለአራስ ጥየቃ ምን ትልቋ ናት የምትሰራው? አዎ እሷ ስንተኛ ክፍል ናት? 9 ማነው ስሙ? አቅሌሲያ ደርሳለች። ትንሿስ? ትንሿ ማሪዛ ትንሿ 11 ዓመቷ ማሪዛ ሰላጣ አርጊ እኔ አረብ እሷ ሊያተረስ ለማል አሜን ተባርኳል። እስኪ በጣም የደከምኩበት ነው ምግብ ነው። ያ እስቲ ዋጁ መጀመሪያ ማስማም ገብርኤል በጣም የሚጣፍጠው በጣም እጅግ በጣም የቆረሱን ተጨምረኛለሽ። ላዛኛ ሲያምረን አንቺ ጋር ነው መምጣት ያለበት። ወይ ብታይ ጎበዝ ነኝ ላዛኛ ስሰራ። እቺም ስፔሻል እንደ ጥብሷ ስፔሻል ታስታውቃለች። ይሄ ሁሉ ነገሩ ሰላጣ ውስጥ ቱና ሳይሆን እንትን ነው አይ ቱና ነው። ድሬሲንጉን እሷ ናት ስራችሁ ባይዘው ለዛ ነው የጣፈጠሽ። አይ ድሬሲንጉን ብቻ አይደለም እኔ ምግብ ሰርቼ ስጨርስ ፍቅር እፍልበታለሁ። ለዛ ነው ምግብ ይጣፍጣል። አይ ኖ በቃ ተረጋግጧል። ታስታውቂያለሽ ግን በጣም ፍቅር የምትሰጪ አይነት ሰው እንደሆነች ታስታውቂያለሽ። ፍቅር ካልሰጠሽ ምን ለሰው ትሰጫለሽ? የሰው ልጅ መስጠት ያለበት ፍቅር አይደለ? እኔ ፍቅር በጣም ነው የምወደው እና እግዚአብሔር ደግሞ ይሄ በሰው ፍቅርም በሰዎች ምናምንም በጣም የባረከኝ ሰው ነኝ። ብዙ ወዳጆች አሉኝ። የልቦኝ መታደል ነው ይሄ መታደል ነው በጣም በዚህ ምድር ላይ ባይዘው የልቤ ምናምን ሰው እንደመኖር በተለይ በዚህ ሰዓት ትልቅ ነገር የለም። ምን ተማርሽ? ዩኒቲ ማርኬቲንግ ማኔጅመንት ተማርኩኝ። ከዛ ገባሁ፣ ከዛ ወለድኩ፣ ከዛ እዚህ ደረስን። ስስቅ የተዋወቃችሁ ተገናኛችሁ? ግን አንተ ጥያቄ ከባለቤትሽ ጋር ከመንጌ ጋር እሱ ጓደኛዬ ቤት ነው። የጓደኛዬ ጓደኛ ሆኖ ሲመጣ ነው የተያየ ነው ያየሽ የወደደኝ። ከዛ ጠዋት ገርጅ ማርያም ሄድኩኝና ማርያምዬ ታውቂያለሽ እኔ ቦይፍሬንድ ምናምን በቃ አላቅም አልወድም እንደሱ አይነት ነገር በቃ if he's the one go ahead በይን። እኔ የነካኝ ሰው የመጀመሪያ ባሌ እንዲሆን ነው የምፈልገው። ከሆነ እሱ ከሆነ እንትን go ahead በይን፣ ካልሆነ ግን ሰበብ ፈልገሽ ዞር አድርጊልኝ ካጠገቤ ምናምን አልኩኝ። ከዛ በቃ ሀረር ሽማግሌ ላከ። እናቴ በጣም ወደደችው። እናቴ በጣም ተጎዳች በእኔ ባል ሀዘን። በጣም ይሄ እያየናት ነው እርጅት ያለችብን እናታችን። ባሌ ለእኔ ብቻ አልነበረም፣ ለእህቴ ጓደኛዋ፣ አማካሪዋ፣ ለጓደኞቼ ኢቨን ጓደኛዬ መኪና ሲበላሽብኝ ትላለች እኔ ባሌ ጋር መደወል አይደለም የሚታየኝ እሱ ጋር ደውዬ እንዲህ ሆኛለሁ በቃ ወይ እሱ ይልክልኛል። ይሄ ሁሉ ሰው ጋር ጉድለቱ የታወቀ ሰው ነው። እንደዛ አይነት ሰውን ማጣት ቀላል አይደለም፣ ግን ደግሞ እግዚአብሔር ያጽናናል።
አዎ በደንብ እግዚአብሔር ይችላል። እምነትሽ ጥሩ ነው። አንቺ ደስ ይላል በጣም። እናቴ ስታሳድገን በምንም አይነት ነገር ውስጥ ብታልፉ ተመስገን ብቻ በሉ ትላለች። እውነታቸው ትልቅ ነገር። አይ የሞተ ተጎዳ ይባላል። ያለን ነው የሚጎዳው። የሞተማ በአንድ ስሙ በአባቱ እቅፍ ነው ያለው። ተመስገን የሚባልበት ምክንያት ስለሆንኩኝ በጣም ደስተኛ እንዳልክሽ ጓደኞቼ በጣም ስለተጨንቀው ስለነበረ በቃ ሳይካትሪስት እንዳይ በጣም ሞከሩ። ልክ አይደለም የነበርኩበት መንገዱ ልክ አይደለም። ከዛ ሳይካትሪስቷ እንደነገራችሁኝ እቺ ልጅ ጥቁር አለበሰች ብዙ አላለቀሰችም በሰዓቱ ምናምንና ይሄ የሷ ወይ ነው በቃ ግሪፍ እያደረገች ነው ያለው የሷ ካልሆነ ትወጣበታለች እመኑኛ በቃ እና ታስገድዷት እኔ ጋር እንድትመጣ ታስገድዷት የራሷ ሰዓት ሲሆን ትመጣለች አለች እውነትም ያው እግዚአብሔር ቸርነቱ እኔን ቲክቶክ ላይ ስፖርት ስዊት ቦክስን እንዳይ አደረገኝ ስዊት ቦክስ ሄድኩኝ ብዙ እንባ አፈሰስኩኝ በጣም ቦክስ ደበድብ ነበር በቃ ጌጅ ይሄን ስሜት ይዘሽ ከዚህ ቤት እንዳትወጪ ብዙ ኢሞሽኔ እዛ ቤት ወጣ እናሽ ግን እንዴት ነው ይጠጣልን አልመሰለኝም አንቺ ሳበል እኔ ግን ማለት ነው አንድ ቀን ምግብ ተረጋግቼ በልቼ አላውቅም ቤት ያፈራሱን ሰራ ሁሌ ከምግብ ላይ እንደተነሳው አንቺ አጠናቀሽ በልተሽ ነው ለቡና የምትሄጂው አንቺ ፍቅር መልክ ቢኖረው የምሬን ይሄን ቤት የሚመስል ይመስለኛል እግዚአብሔርን ከልቤ በስሪ ይጨምርላችሁ በሙያም አሜን ሙያ በፍቅር ተከሽኖ ብለናል ቴንክ ዩ አቃ ምን ያህል ጊዜ ሆነሽ በስፖርት ስፖርት አሁን ኦልሞስት 3 አመት ከምናምን ወደ 4 አመት እየተጠጋሁኝ ነው ወደሹ ነው የምትሰሪው ወይስ ጧጧቱ ፊልም ያሉ እንደሚሄዱት ሰዎች ነሽ አንቺ እየሰራሁት እያለሁኝ እንዲያው ማን አስገድዶኝ የመጣሁት ባልመጣስ ስላለው ግን ልክ ሰርቼ ስጨርስ ነገ የምመጣበት ይናፍቀኛል አንዳንዴ ደግሞ እየሰራሁ በጣም ይሄ ስዊት ቦክስ ያው ክብደት በማንሳት ነው የሚታወቀው በቃ ሄቪ የሆኑትን ሊፍት ስናደርግ ምናምን የህይወትን በርደን ነው ያነሳ እንድናፈርጥ ይፈቀድልናል ሊፍታችንን ሰርተን ልቅቅ ስናረግ ምናምን በቃ እኔ ህይወትን ነው የሚመስለኝ ስፖርት መስራት ደግሞ የሚያጠነክራል እኮ ይሄ ፊዚካሊ ብቻ አይደለም የሚያጠነክረው ስፖርት ሜንታሊ በጣም ስትሮንግ እንደሆንሽ አቅምሽን ብቻ ፎር ሰም ሪዝን እኔ ከህይወት ጋር ይገናኝብኛል ስፖርት ምንድነው ግን አንቺ የህይወት ፕሪንሲፕልሽ ራስን አለመተው የሰው ልጅ በብዙ ነገር ውስጥ ይፈተናል ፈተናችን የተለያየ ቢሆንም የመጣው ወጀብ ሰውነታችንን እንዳይንደው ደግነታችንን ክብራችንን መልካምነታችንን እንዳይንደው በቃ ራስን አለመተው እሱ የኔ የህይወት ፕሪንሲፕል ነው ትልቅ መልእክት እንኳን አገኘሽ አይደል እኔ እንኳን አገኛችሁ ባመጣችሁ አንዳንድ ጊዜ የዛች የእንትኗን ታሪክ አመጣሽብኝ ባሏ እስከዛሬ የት ነሽ ብሎ ይገረፋታል አረፈደም እኮ ግን በቃ ብዙዎች የሚማሩበት የሚጠነክሩበትን ነገር ታጫውችን ይዋልሽውና ቀድመን መተን ባገኘናት ኑሮ ብለናል ገና ነው አሁን በጣም ደስ አለን በእውነት ጨዋታሽ አቀባበልሽ እኛ ቤት ያፈራው የትም ስንሄድ ሁሌ በቃ የሁሌ እንትናችን ነው በደንብ ደስ ብሎ ቤታችን ነው የሚጋብዙን ግን ያንቺ ደግሞ ስፔሻል ነው ፈገግታሽ ጨዋታሽ ማንም ሰው ምንም ላይ ሆኖ ባገኘው በቃ አናውቅም ያ ሰው በምን መንገድ መጥቶ እዛች ቦታ ላይ እንደደረሰ ሰዎችን ጀጅ ባናደርግ የሁላችንም ችግር እሱ ይመስለኛል አንዳንዴ ሰው የሚራመደውን እርምጃ የሚኖረውን ህይወት
ካለ መረዳት ሰዎችን አሁን ያሉበትን ወይ አሁን ሪአክት ያደረጉትን ነገር ይዘን እሱማ ብለን ጀጅ እናረጋለንና በጣም ብዙ ሰባብረን ያስቀረናቸው ሰዎች አሉ እንዳንቺ ብርቱ የሆኑ ሰዎች አምልጠው ስለወጡ ነው እሱ ነው ሁሉም ሰው ሬዲ አይደለም እኔ ሶሻል ሚዲያ ላይ ኮሜንት የሚደረጉት ይሄ ልጆቼን ይዤ ሀገር ልብስ ለብሼ የዛሬ 3 አመት ፖስት አድርጌው ነበር አቤት የሰደብኩት የስድብ ጥግ የዚህ ሰው ያሟሟቱ ይጣራልን ምን ነው እስኪሞት ድረስ ነበር እንዴ በጣም ጓጉታችሁ ነበር እንዴ ብዙ ነገር ነው የተባልኩት ያ ቀን ግን ለኔ ከባሌ ጋር ጀስት ስቱዲዮ ነው እንጂ ሰርግ አልነበረንም ከባሌ ጋር 10ኛ አመታችንን ድል አርገን እንደግሳለን ተባብለን ነበር ኮቪድ ገባ አፍቆት ተርጎ የኔ 10ኛ አመት በጉጉት ከዛ 11ኛ አመታችንን እንደሱና ከብራለን ተባብለን በጨምርልሽ ያው 11ኛ አመታችንን እኔ አገር ልብስ ለብሼ ባለ ቀብር ላይ የተገኘሁት እሱ ቀን ነው እና እኔ ነኝ የማውቀው ምክንያቱን ለብሼበት ይሄድኩት ሰው አንድ ፎቶ አይቶ ሶሻል ሚዲያ ላይ በጣም ጀጅ ያደርግሻል በነገራችን ላይ ጫፍ ሳይዙ በማውራት የመሰላቸው በማውራት በቃ እነሱ ስለደገፉት አብረሽ ነው ነገር እንድትደግፊ እነሱ ልክ ናቸው ስላሉ አንቺ አብረሽ ልክ እንድታረግ የሚፈልጉ በጣም ብዙ ሰዎች አሉ ከዛ ያን ካላረክሽ አንቺ የሀገራችን ያለማችን በጣም ሊስተት ምሰሉ ሰው ነሽ በቃ ብዙ ሰው የመጀመሪያውን ኮሜንት ነው ባይዘው የሆነ ጊዜ ናፍቆትና አንድ ከላይ ኮሜንት ካየሽ ፖስት ይከተላል ሌላም ስድብም ከሆነ እንደዛ ይሰርባልና ይሄ የምንሰርብበት የምናመሰግንበት ሚዛን ስለተዛባ ወደ ህይወትሽ እንዳታስጠጋ አንቺም ለነገሩ አስተጋንት እኔ በምን ትድናው ልክ ሁሉም በራሱ ልክ አይደለም የሚያስበው ልክ በማን ጭንቅላት ነው ከዛ ውጪ ደግሞ እኔ ከፈረንጆቹ በጣም የምወደው ነገር የሆነ ሰው ፈረንጅ ላይ ገብተሽ ደረስ ለምትሰሽ እንሞታለን አይደል ሁላችንም አንቆሞ የሚቀር የሆነ ሰው ካለፈ ከዚህ ምድር ከሄደ በኋላ ህይወቱን ነው ሰለብሬት የምታረጊው አሁን ነገር ጸጉርሽን ትላጫለሽ ፊትሽን ትቧጥጫለሽ ኮሚኒቲውም እኮ እንት ጀጅ ያደርጋል ለካለ በደንብ አዝሏል ለካለ ቀብር ላይ ሁላ ሳይቀር ማን ተፈጠፈጠ ማን አልተፈጠፈጠ ይባላል ግን ህይወቱን ሰለብሬት ታረጊያለሽ የኖረበትን ህይወት የሰራውን ስራ እሱን እያሰብሽ ሚሞሪዎቹን እያሰብሽ እሱን እንዳይረሳ ያርክሽ ትኖሪያለሽ እንጂ የኛ ህዝብ ግን ሀዘንን እና ያንን ሰው ህይወት ማክበርን በጣም ለይተን ማየት አቅቶናል አቲ ብለናልኛ ባይዘው አትክልት አቲ የቤት ስሟ ሚጢ ነው ቢጢም ብለናል በጣም የሚያምር ቆይታ ነበር የነበረን የእውነት እኔ እዚህ የህይወት ፈተና ላይ ያሉ ሰዎች ብቻ ሳይሆኑ እኔ በግሌ ራሴን እዛ ቦታ ያስቀመጥኩ ለኛም ለህይወታችን የሚሆን ምክር ነው የሰጠሽን ብዙ ተምረናል ቤትሽ ደግሞ እንደ ቤታችን ሆኖ በጣም አሪፍ ጊዜ አሳልፈናል በጣም ነው እናመሰግነው እንኳን ደስ ያላችሁ እንኳን ወደዳችሁት እንኳን እንደ ቤታችሁ ተሰማችሁ እኔም በጣም ደስ ብሎኛል እኔ ካለፍኩበት መንገድ የኔ እህቶች የሚማሩት ነገር ካለ ካገኙ በጣም ደስተኛ ነኝ ያለፍኩበትን ሼር በማድረጌ አትጥፊ ነው ሶሻል ሚዲያው ላይ ቀጥይ ብዙ ሰዎች እዛ ላይ ስለሚያዩ ይሄንኑ ነገር አስቀጥዩ እሺ ልጆች ስማቸው ማን ነው ያልሽኝ አንቺ አቅሊሲያና ማሪዛ ትምህርት ቤት ፈተና ናቸው አላገኘናቸውም ግን ሊያገኟችሁ ፈልገው ነበር ስላልሽ ስቱዲዮም ቢሆን አመጣሻቸው የትም ቦታ ከኔና ከናፍ እንገናኛለን ፕሮሚስ ይለናል ቃል ገብተናል ከዛ ደግሞ አቅሊሲያና ማሪዛ እንደምትመጡ አውቀው ነበር ለሰዎች የምትሰጡት እነሱ ይሄ ካላቸው ከልብሳቸውና ከጫማቸው ላይ ሼር ያደረጋችሁ ነገር አለ ሲል እግዚአብሔር ያሳድጋቸው እንወዳችኋለን እድግ በሉልን በአካል ደግሞ ተገናኝተን እና ሊያ በደንብ ነው የምናመሰግናችሁ አትዬ በጣም ባንሄድ ነው ነገር ቤቱ ሂዱ ሚል አይደለም ያው እኔ ቤት ሲገባ ሂዱ አይደለም ትንሽ ያቺ ነገር እስ ያልሻት ፍቅር ነው አይ ነው በጣም ነው የምናመሰግነው ይሄ ነገር ይገዛሽ እነ ማማዬ ናቸው የሰጧችሁ ቤት ያፈራው ስንሄድ በጣም የሚጠቅመን ነገር ለብዙ ሰዎች ሼር የምናረገው ነገር ነው የልጆች ልብስ ጫማ ወይኔ ጓደኛ በእናትሽ በጣም ልጆችሽን አስተዋወስሽ እንደው ለአንድ ሰው አስቤዛ በረበስማ በጣም ይሄ ነገር ባይዘው የሆነ ትርጉም ይሆናል ሞዴስ ነገር እናቀው አይደለ ባይዘው በጣም ሞዴስ ተወዶ ብዙ ሰዎች ነው ኢንስታግራም ላይ ጽፉልኛል እሺ ሴት አይደለሽ ምናምን ይሉኛልና በጣም ይሰማኛል ለራሴ እናመሰግናለን በጣም እናመሰግናለን እሺ
አሜን። እግዚአብሔር ይስጥልን። በወጣ እጥፍ ሆኖ ይተካ። በረከት ወደ ቤትሽ ይግባ። በጣም ነው የምናመሰግነው። አሜን። ተሸካሚ ያዝና ነጣ ያዥ ቆይ መጀመሪያ ቆይ እኔ ይዛለሁ። እንደዚህ አዛርግ እንጂ ናፍቆት ምንድነው? መንከር ፈለክትሻለሁ ያለብን ባይዘው በላም መልክ ወጣዩ። እናንተም እግዚአብሔር ያክብራችሁ። ደጋግመን እንገናኛለን። በጣም እሺ ደስ ቴንኪዩ በጣም ደርሶናል። የሰጣችሁን ስጦታ ለሰዎች ይሰጥልን ብላችሁ እሺ በጣም ነው የምናመሰግነው። ሳትመጡ በፊት እየመረቅናችሁ ነበረ ካሜራ ላይ ደጉልን እያሉ የሚያማምር ገና ያልተለበሰ የሚመስል ጫማ ልብስ በጣም ስጦታ ብሎ ዝም ማሰባችሁ ራሱ እሺ ማሪዛዬ እናመሰግናለን። ባለ ዲምፕል ቆንጆ ይልች ጎበዝ ተማሪ ነሽ አሉ። ምን ደግሞ የምትፈልጊው? ሳይኮሎጂስት ነው የምፈልገው። ለምን በቃ የሰዎችን ስሜት ሰዎችን ማገዝ አይደል? እወዳለሁ እኔ በጣም ጎበዝ። ስለዚህ ወደዛ ነው አሁን የምትሄጂው፣ መንገድሽ ወደዛ ነው። እሱ እየተለማመድሽ ነው የምትሄጂው። ልጄ በራስ መተማመኑ ከፍ ያለ ንቁና ጠንካራ ሆኖ እንዲያድግ ሁልጊዜም እተጋለሁ። ያለ ችግር የማደርገውን ለመድገም ሲጥር ስመለከት ልዩ ስሜት ይሰማኛል። በጉድ ቤቢ ዳይፐር ምቾት ውስጥ ሲሆን ልጄ በራሱ ትንሽ ዓለም ውስጥ ረጅም የደስታ ጊዜ ያሳልፋል። ልጄን በአግባቡ ለማሳደግ በማደርገው ጉዞ ውስጥ ትልቁን ነፃነት የሰጠኝ ጉድ ቤቢ ዳይፐር። ለእናቶች የነፃነት መንገድ፣ ለልጆች የምቾት ዓለም። ጉድ ቤቢ ዳይፐር